ለኔ ያልክ ጅል ሆንኩ ምናምን ነገር ደግም ተሰርቻለሁ። ምን ደግም ተሰርቻለሁ ነው? ደግም ተሰርቻለሁ እኔ ላይ እንዴት ነው ደግም ተሰርብኝ? ቤቲ ምን ሆነሽ ነው? አሚር በቃ ስላፈቀርኩ እኮ ነው። እና ብታፈቅሪኝ እኔ ላይ ደግም ታሰሪያለሽ? አሁንም እኮ አለመናገር እችላለሁ። ልቀቀኝ በእናትህ። አለመናገር እችላለሁ? አሁን ከተናገርሽ በኋላ ነው? ምንድነው ዱቄት ነገር እኮ ነው። እስቲ ወደዛ ታዩ በቃ ወደዛ ታዩ። አራሚር አትንካ። በምን ምንድነው አረሹ ነገር ከዚህ ውጪ ነው መጣላት አለበት እኮ መጣላት አለበት እንዴ? አምጫ አሚር ተረጋጋ። እኮ ሳይበል ተረጋጋ። ሰላም ውድ የኢትዮጵያ ቤተሰቦች እንዴት ናችሁ? ሁሉ ሰላም። ዛሬ እንግዲህ ያው ለእንኳን ለመስማት ለማውራት የሚከብድ ነገር ነው። ምክንያቱም በጣም የሰው ልጅ ይሄን ያህል ድረስ እንደዚህ ያደርጋል ብዬ ማልጠብቀው ነገር የተፈጠረው። ቤቲም የመጣች ስለሆነ ቤቲም ትሰማለች፣ ውድ ቤተሰቦች እናንተም ትሰማላችሁ። ለእኔ ነገርሽኝ ነገር እንጣት ያህል ሳታስቀርኝ ምንም ሳትዋሺ ሙሉ ትናገራለች ማለት ነው። ምክንያቱም የሰው ልጅ ይሄን ያህል ድረስ ርቀት ሄዳል ብዬ አላስብም። የሰው ልጅ ይሄን ያህል ድረስ ያደርጋል ብዬ አላስብም። እቿት ቤቲም እንደውም የመጣች ስለሆነ ቤቲም አሁኑ ትስማ። ቤቲም አስቻኩ የጠራዋት ነገር ይሄን ጉዳይ ማወቅ አለባት፣ ቤቲም ይሄን ጉዳይ መስማት አለባት ስላልኩ ነው። ቤቲም ትስማ፣ ቤቲም ትወቅ። እናንተ ወደ ቤተሰቦቻችን የተፈጠረ ነገር እወቁ። ይኸው አጠገቤ ቆመሽ አንድ ነገር ሳትዋሺ ትነግሪያቸዋለሽ። በስልክ የነገርሽ ነገር ትነግሪያቸዋለሽ። ቤቲ እንዴት ነሽ? ዳንሻ ትልቅ ችግር ተፈጥሯል። ያው እንኳን ለማውራት ለመናገር የሚቀፍ ነገር ነው እና ከአንደበቷ ራሷ ትናገርሻለች። አንገቷን ደፍታ አንገትሽ አትድፊ እባክሽ፣ አንገትሽ አትድፊ። ሁሉ ነገር ትናገሪያለሽ። ገባሽ አይደለም? የጠፋሽው ጥፋት ሁሉ ነገር ለመናገር እኮ ነው የመጣሁት። ሁሉም ነገር አስረዳችኋለሁ። ሁሉም ነገር እነግራችኋለሁ። ታዲያ ነፍስሽ ምን እንደምታወሪው አሁንም ይሄ ነገር ምን ነው የምትደጋግሙት? በእናታችሁ በቃ በእምነት ይቅርታ አድርጌልሻለሁ። በኋላ እኔም በዚህ ጉዳይ እንዳትጠራኝ ኦሊያድ ብዬ ነግሬካለሁ አይደል? ስለምታስቢ ጉዳይ አይደለም። ሌላ ጉዳይ ተፈጥሯል፣ ሌላ አጀንዳ ተፈጥሯል። ልጅቷ ሌላ ታሪክ ውስጥ ገብታለች። የምታረገው ነገር ሁሉ ከሰይጣን በላይ ሆናለች ልጅቷ። በቃ ሰይጣን የሚቀናባት ሰይጣን አይቶ በቃ እኔ ቦንኩ በሚል ጉዳይ ደርሳለች። ገባሽ አይደል? ስለዚህ ያደረግሽው ነገር አንድ ነገር ሳታስቀሪ ንገሪያት። በቃ አለቀ። ኦሊ እዚህ የመጣሁት ለሁሉም ለቤተሰብም ለሷም ለማለት ይቅርታ ካፍሽ እንዲያወጣ የምትናገረው ነገር ተናገር። እሺ ቤቴ እንድታዳምጪኝ እፈልጋለሁ። እና በቃ እንደዚህ ያደረኩት እኔ አላቅም እንዴት ብዬ ራሱ እንደምነግርሽ በጣም እየከበደኝ ነው ሁሉም ነገር። አንቺ ካደረግሽልኝ አንጻር ከሆንሽልኝ አንጻር ማለት ከጓደኛ ማለትሽ እህቴ ነሽ እና እንደዚህ ማድረጌ በጣም ነው ያፈርኩት። በጣም ከዚህ በላይ እኔ በቃኝ። እኔ ከአንቺ ጋር መጨቃጨቅ እንደዚህ ክፉ ነገር መነጋገር ራሱ በእውነት አልተግባባንም እኮ እኔና አንቺ። የተፈጠረው ነገር ቤተሰቦቻችንም ለእሷም ነገር የምን ይቅርታ ነው? ይቅርታ በቃ ምን የሚያስጠይቅ ነገር የለም። ይቅርታ አላልኳትም። እሺ ይቅርታ አላልኳትም። በእምነት የኔ ቆንጆ ይቅርታ አድርጌልሻለሁ። በእናትሽ በቃ ምንድነው እሱ? በእምነት ቤቴ ያለውን ነገር ላስረዳሽ። እኔ ከዚህ በላይ ሁሉም ነገር ስለበቃኝ ስለደከመኝ በአንቺም በአሚርም ህይወት ውስጥ መግባት አልፈልግም እና ከዚህ በኋላ ይህ ሁላ ነገር ያደረኩት ከጓደኛዬ ጋር ነው እና በቃ ጓደኛዬ ያለውን ነገር ስነግራት ምናምን ነገር በቃ ለምን ከጎጃም ድግምት አታረጋጊ። እኔም እንደዚህ የሰማሁት። ኧረ በኋላ አንቺ ቆይ ልጨርስልሽና እንትን ትያለሽ። ማን ላይ ነው ድግምት? እኔ ላይ ነው? ለማመን ይሰማል። አሚር ላይ ነው። ሌላ አሚር ላይ ብቻ ልንገርሽ ድግምት አንቺ ነኝ ቤቲ ሙሉ ነገር ትንገርሽና አዳምጪ። እኔ ለማመን ራሱ እስካሁን ድረስ እሷ ነች ከዛ ያመጣችልኝ ከጎጃም ያመጣችልኝ። እሺ በቃ ሁሉም ነገር ማናት ያመጣችልሽ? ጓደኛዬ ነች እና ሁሉም ነገር ያደረግነው ከጓደኛዬ ጋር ነው እና ያው የሚሰራው መድኃኒቱ ለ3 ቀን ብቻ ነው እና እኔ ብዙ ነገር ነበር ያሰብኩት ከአሚር ጋር ብዙ ነገር እንዲኖረን ልጅም እንዲኖረን ተጋብተን አንድ ላይ እንድንኖር ነበር የፈለኩት። ግን በቃኝ። እኔ ከዚህ በኋላ አንቺንም ማስቀየም አልፈለኩም፣ እሱንም እንደዛ ማስቀየም ስላልፈለኩ ነው ከዚህ በኋላ በቃኝ። አንቺ ነው ፈራኋት። አንተ ይሄን ራሱ የነገርኩሽ ከአቅሜ በላይ ስለሆነ ነው ሁሉም ነገር ቤት ከነ ጎዳ ትልቅ ነገር ለመስራት በምን እርግጠኛ ነኝ። አለመናገር ራሱ እችላለሁ። ጓደኛሽ እዚህ አለች። ቤት ታረጋግጥ እንታልሻል እንዴ? ቤቲ በእናትሽ እንደዚህ አትሁኝ። ቤቲ እንድታለቅሽ አይደለም እየነገርኩሽ ያለሁት። አለመናገርም እኮ እችላለሁኝ እዚህ ጋር ገባሽ?
በቃ ከአቅሜ በላይ ስለሆነ ነው ሁሉም ነገር እየነገርኩሽ ያለሁት። ታስፈራሪያለሽ እንዳይሆንም አንቺ። እያስፈራራሁሽ አይደለም፣ ከዚህ በላይ መሄድ እችል ነበረ ነው እያልኩሽ። የት ነው እሱ የምትሄጂው? አንቺ ጀመረ የሰይጣን ስራ እንደሚዋረድ ታውቂያለሽ አይደል? አንቺ ከመቼ ጀምሮ እንደዚህ ነገር ውስጥ የገባሽ? ነገርኩሽ እኮ ከአቅሜ በላይ ስለሆነ ነው እየነገርኩሽ ያለሁት። አንቺ ምን አይነት ጭካኔ ነው? ሁሉም ነገር አዳምጪ። አሚርም የኔ እየሆነልኝ ስላልሆነ ነው። ገባሽ? ቆይ እዛ ድረስ እንድትሄጂ ያደረግሽ አንቺ ምንድን ነው? አሚርን ማለት እስከ በአዳም እኮ ድረስ ለመድረስ ምንድን ነው? ከአሚር ጋር ምንም የተፈጠረ ነገር የለም። መድኃኒቱ እሱንም አትዋሽኝ። ተይ፣ ምንም የተፈጠረ ነገር የለም። ምንም እንመንሽ? አዎ መነኝ። ምንም የተፈጠረ ነገር የለም። በቃ መድኃኒቱ እዛ አልጋ የያዘልሽ ጊዜ ሩም ውስጥ የተፈጠረ ምንም ነገር የለም። ምንም የተፈጠረ ነገር የለም። ያው አብራችሁ ሆናችሁ አብራችሁ ምንም በቃ መድኃኒቱ ራሱ በስነ ስርዓት እየሰራልኝ አይደለም። በቃ 3 ቀን ብቻ ነው የሚሰራው። እሱም በቃ በምን ነው የሚለው ምናምን ነገር እኔን ብቻ ነው የሚያሰኘው እኮ። አሁን በምን መድኃኒቱ እስካሁን ሰለሞን በምን እርግጠኛ ነው? እኛ ይሄ መድኃኒቱን ካላመናችሁ ይዤላችሁ ነው። ጭራሽ ይዘሽ ነው የምዞሪው? አይደለም ላሳያችሁ ነው ለእናንተ። እኔ በእምነት አይ ለእናንተ ማየትም አልፈልግም። ሰሳት ነው አስቀምጪ። የከተሽ ቦታ በእናትሽ ወደዛ ከተችው ነው ለድ ኧረ አንቺ እዛው መልሹ ከተችው በእናትሽ። እሺ አትራቁኝና ቆይ አሁን ራሱ ይዘሽ መጣሽ ምንድን ነው? አሁን ራሱ ይዘሽ መጣሽ እኮ አትራቁኝ። እሺ እና አቀረቡኝና እኮ እሺ ከዚህ ክታችና እናወራሻለን። ግን እንዴ ነው የምንጨምረው? እስቲ እንዴ ነው የምታረጊው? ኧረ በእናትሽ በቃ መድኃኒቱን የምሰጠው ይሄ ውሃ ውስጥ አደረገውና ትንሽ መጠን አለ። እሺ ከዛ ለ2 ቀን ለ3 ቀን ምናምን ይሰራልኛል። 3 ቀን ምናምን ራሱን አያውቅም አሚር ማለት ነው። ይሄን ከተጠቀመ ራሱን ማወቅ አለማወቅ ሳይሆን በቃ እኔ እንዲያሰኘው ነው ማለት በቃ በእምነት እንዴ ስምሽ እንዲጠራ ማለት ነው። ስሜን ብቻ እንዲጠራ ሳይሆን በቃ ከኔ ጋር እንዲሆን ስለፈለኩ ነው። ኦለት ቆይ ራስ ሄደሽ ነው መጣሽ ወይ? ዋና አላማሽ ምንድነው? እሺ ንገሪኝ እስኪ። አላማዬ በቃ አሚር የኔ እንዲሆን ብቻ ስለፈለኩ። አሚር አንቺ ታዲያ በዚህ በዱቄት በብናኝ ነገር አሚር አንቺ የሚሆን ይመስልሻል? ስለመሰለኝ ነው አሁን እውነቱን እየነገርኩሽ ያለሁት። በቃ ስለበቃኝ ነው ደብሮ ግን ደሳለሽ የምትወቂ በጣም ሳኖን ሸፈኝ በእምነት። ቆይ አሁን በእምነት ይኸውልሽ ራስን ሸሪሽ ይዘሽ መጣሽ ወይ ነገር አይደል? ከየት ነው ያመጣችልሽ? ከየት ነው ያመጣችልሽ? ነገረችሽ እኮ ቤት ከጎጃም ከላሊበላ ከጎጃም ነው ያመጣችልኝና በቃ ሌላ የተፈጠረ ግን ቆይ አሁን ይሄ ነገር ጉዳቱ ከዛ ውጭ የለውም ብለሽ ታስበሽ? አሁን ልጁን አይገለውም? አሚርን አይገለውም? እሺ አሁን ራሱ እውነቱን የነገርኳችሁ እኮ በቃ ሁሉም ነገር ስለሰለቸኝ በቃ ይቅርታ እንድታደርጉልኝ። ቆሽ አሁን ራሱ በእጅሽ ያልሽው ምንድን ነው? ለምን ላይሽ? መድኃኒቱን ላሳያችሁ ነው። በቃ ለእኛ ለማሳየት ሁሉም ነገር ለማሳየት ነው። ይኸው ውሃ ራሱ ይዤ የመጣው ስለዚህ። እስኪ ያሳየን እስኪ ምንድን ነው? ቤት እንደውም ታሳየን። አሚር የመጣ ስለሆነ አሚር ያሳየን። አሚር ማየት አለበት። እኔ ሁሉም ነገር ለማሳየት ነው። አንተ አሚር እኮ እንደዚህ እውነት እኔ እኮ ተቀይሮብኛል እኮ። ብዙ ጊዜ ስናወራ ራሱ እኮ በስትክክል አያወራኝም ነበር። እንጃ ያንቺን ክፋት አላውቅም። እኔ ይሄንን የነገርኳችሁ ሁሉም ነገር የነገርኳችሁ እኔ አሁን ያረጉልኝና ከእናንተ ጋር ቆይ እኔ የምጠይቃት ጥያቄ ነው የምጠይቅሽ ጥያቄ ይሄ ነገር በውሃ ብቻ የሚሰጠው ወይስ በምግብ ትሰጪዋለሽ? በውሃ ብቻ ነው የምሰጠው። በውሃ ብቻ ሲሆን ነው የሚሰራልኝ። በውሃ ካልሰጠው ይሰራል። የሚጠጣበት ላይ ማለት ነው። የሚጠጣበት ላይ የሚጠጣበት እኮ እስኪ አሚር የመጣ ስለሆነ አሁን አሚር ይምጣ። አሚር እኮ አያውቅም አሁን ይሄን ነገር ገባሽ አይደል? አሚር ይሄን ነገር አያውቅም። ይሄን ጉዳይ አያውቅም። ሁሉም ነገር እየነገርኳችሁ ያለሁት እኮ ይቅርታ እንድታደርጉልኝና ከእናንተ ጋር ይቅርታ እንዳደረግልሽ አንቺ ነገር እኮ እችላለሁ። አሚር ታዲያ ለምን ነገርሽን? የባሰ አሳመምሽን። እንደው እኔ በመጣው ነገር ስነግርሽ ማለት ነው። እኔ ባንቺ አሁን አላዘንኩም። ሀቅ ስነግርሽ ለምን እንዳላዘንኩብሽ ታያለሽ። አንዴ ከውስጥ ይወጥተሻል። በፊት ቢሆን እንደዚህ ያደረግሽው በጣም ይሰማኝ ነበር። አሁን ግን ቁርጥ አድርጌ ጥዬሻለሁ። አንቺ ቤቲ አሁንም በቃ እኔ ሁሉም ነገር ስለሰለቸኝ ስላስጠላኝ እየነገርኩሽ መቀጠል እኮ እችላለሁ። ጸጥ ብዬ አይደል እንዴ መቀጠል እችላለሁ። ስለከበደኝ ነው እየነገርኩሽ ያለሁት። ይኸውልሽ ስሚኝ፣ የሚሰራ ቢሆን ኖሮ እኮ በፊት ይሰራልሽ ነበር። ገና የጀመርሽው ቀን አንቺ ጸሎት አታረጊም እንዴ? ይሄንን ሄደሽ እዛ የተተበተበ ነገር ውስጥ ከምትገቢ በቃ እኔ አጥፍቼ እኮ ይቅርታ እየጠየኩሽ ለምን ይቅርታ ታደርጊልኝ? ኧረ እሱ ይቅር ይበልሽ አንቺ ፈጣሪ ይቅር ይበልሽ አንቺ። ፈጣሪማ እንደሱ አይደለም። ወደን አልሰማህና አሁን ራሱ ግን አሁን ራሳችን ያቀናል። ወዲያ አይደል ነኝ ነው ያቀኛል። አዎ 3 ቀን አልፎታል። አሚር እንዴት ነህ? ወይ በምን ምን ነው ስራሽ ታክፋታለህ እንዴ? ና እባክህ አሚር በእናትህ እጇ ሲቲኝ መሰለው። ምን ነው በቃ ይቅርታ አድርግልኝ። እኮስ ምን ሆነሽ? አሚር ዛሬ መጣሁ
ሁሉም ነገር ለመናገር ነው ይቅርታ ለምጠይቅ ነው። የምን ይቅርታ የምታወሪው? የምን ይቅርታ? በቃ የተፈጠረው ነገር ተናገሪ። ያረግሽው ነገር ተናገሪ። ተረጋጋ። ለምንድን ነው ያረጋችው ነገር እኮ ብትሰማ እንደዚህ አትቆምም። ራሱ እንደዚህ አትቆምም። አሚ ገባ አይደለ? እኮ አለመናገር ራሱ እኮ እችላለሁ። ኦሊያድ ለምንድን እንደዚህ የምታረገኝ? እንዴ ጸጥ ማለት እኮ እችላለሁ። መቀጠል እኮ እችላለሁ በዛው። እሺ ጎበዝ። እሺ አሚር ምንድነው? በምን የተፈጠረው? ምንድን ተፈጠረው? መጀመሪያ የልጅ ራሱኛ ያወቀ ነው መሰለኝ። አያውቅም። አሁን ብንነግረው ራሱ አይነቃም። በምን ስሚ ባኔ አሚር አንተ ልጠይቅ። አሚር ስለ አሁን ምንም ህመም ስሜት የለም ጤነኛ ነህ ማለት? ኦሊያድ ጤነኛ ነው። አንቺ አለቅሽ እሱ ይመልስልኝ እኮ ይሄ መድኃኒቱን ይዤ ለመጣሁት ወደ መስጊድ ይዘህ ነው እንጂ ነው። የምን መስጊድ ነው የምታወሪው? ቤቲ ናና ያው አወራችሁ በቃ ያው አሚር የተፈጠረው ነገር ብትሰማ ከዚህ ላይ ታብዳለህ። መስጊድ ማለት ቤቲ የምን መስጊድ ነው? መጀመሪያ ይወቅ የተፈጠረው ነገር ንገሪ። ድግም ተሰርቼ ከዛሬ በእነሱ ምናምን ስትል ነበረው ከሚገኘው በዚህ ምክንያት ማለት በቃ የሆነ በሚዲያ ልክጅል የሆንኩ ምናምን ነገር ድግም ተሰርቼብህ። ምን ድግም ተሰርቼብህ ነው? ድግም ተሰርቼብህ እኔ ላይ ምን ማለትሽ ነው? ይቅርታ ለመጠየቅ ነው የመጣሁት አሚር። እኔ ላይ አሰርተሽብኝ ነው? አዎ በቃ እኔ እንድትሆን ስለፈለኩ ብቻ ነው። አንቺ ያምሻል። እኔ ላይ እንዴት ነው ድግምት የምታሰርብኝ? ምን ሆነሽ ነው? አሚር በቃ ስለፈቀርኩ እኮ ነው። እና ብታፈቅሪኝ እኔ ላይ ድግምት ታሰሪያለሽ? አሁንም እኮ አለመናገር እችላለሁ። ልቀቀኝ በእናትህ። አለመናገር እችላለሁ? አሁን ከተናገርሽ በኋላ ነው? ከተናገርሽ በኋላ ነው ወይ? አሚር ልቀቀኝ በእናትህ። ልቀቀኝ በእናትህ። አዎ ልቀቀኝ። እያስጨነቀኝ ነው። ምን ማለትሽ ነው? አሚር ይኸውልህ ተረጋጋ። ምን ማለትሽ ነው? ንገሪኝ። በእምነት አሰርቼ ባለው አንተ ላይ ድግምት ማለት ምን ማለት ነው? ንገሪኝ። መልሽልኛ። ስማኛ አሚር ይኸውልህ አንቺ በእናትሽ ወደዛ ሂጂ። ስማኝና አሚር አሁን ራስህን ማዳን አለብህ። መስጊድ እንሂድና ይቀራብህ ና አሚር። መጀመሪያ ቆይ ማወቅ አለበት። ነይ ምን ማረግሽ ነው? አሚር ተረጋጋ። ወዲህ በማላችን አትግባ። አይመለከትህም። ላስረዳ። ወዲህ በቃ ለማይሰራላት ነገር አይሰራም እኮ አሚር። ቤቲ እኔ ምን እንደተፈጠረብኝ ምን ነኝ የማውቀው? ምን እየሆንኩ እንደሆነ አንቺ ለሊት እያቃዠኝ እንደሆነ አይተሻል? ሲያቃዠኝ እኮ ነው የሚያድረው። በምን ምንድነው ንገሪኝ። በቃ ይቅርታ እየጠየቅኩ አንዴ አሚር። አንቺ በይቅርታ የሚፈታ ነገር ነው። እንደዚህ ተደርግተሽ ይቅርታ ትጠይቂያለሽ? ከዚህ በላይ እሺ ምን ላድርግ? እኔ አንተን ስለፈለኩ ነው አሚር። አሁን ቢሆን ከሰይጣን ጋር አታውራ ና እንሂድና ይቀራብ አሚር። እኔ በጣም እየጨነቀኝ ነው። በአላህ ና እንሂድ። በምን አሚር እንዴት ነበር ስታረጊኝ የነበረው? ምንድን ነበር ስታረጊኝ የነበረው? በቃ ይሄ መድኃኒት በዚህ ውሃ ነበር ስሰጠኝ ነበረው። በዚህ ነበር ስሰጠኝ ነበር። ከዛስ በቃ ትጠጣለህ። ከዛ ለአንድ ለሁለት ቀን በቃ ራስን አታውቅም። ከኔ ጋር ነው በእነሱ በምትላለህ ትንከባከበኝ ስታስጠላ። ወይኔ ተረጋጋ። የነገርነው እኛ መፍትሄ ከሆኑን ተማውጀት ነው። በምን ብቻ ነው የሚያስብለኝ? ምንም ሌላ ችግር አላመጣሽብኝም? የለም ምንም ችግር የለብኝም። እኔ እኮ ተኝቼ አላድርም እኮ። እኔ ተኝቼ መቼ አድሬ አውቃለሁ? አይ በቃ ከዚህ በላይ እኔ ስለሰለቸኝ ነው ሁሉም ነገር። ይሄን ሁሉ ነገር አድርጌ ራሱ የኔ ያለውን ክረም በቃ ከዚህ በላይ አንተን መጉዳት ስላልፈለኩ። አሚር ተረጋጋ። ያው ምን ታሳሳች ልጅ ግን ልታውቅ የፈለግነው ናችሁ። የትም አትሄድም እኮ ሴትም አትሄድም። እንዳትለቃት እኮ እጅን አንሳ። አንቺ የማይመለከትሽም ቤቲ። አሚር በእናትህ ተው። በምን ቆሴው አሁን ራሱ በእጇ ይዛለች እኮ አሚር። አታይም እንደ ይኸውልህ በእጇ ይዛለች እኮ ነው። እስኪ ክፈችው። አሁን ክፈችው። ሲያሳዩ አሳዩ እስቲ። ምንድን ነው አሳይ። ይሄን ነገር አይተው ታውቃለህ? ቤት ውስጥ ደግሞ እየበነነ ነው። ኧረ በእናትህ እስቲ ምንድን ነው? ዱቄት ነገር እኮ ነው። እስቲ ወደዛ ታዩ። በቃ ወደዛ ታዩ። ኧረ አሚር አትንካ። በምን ምንድን ነው? በምን ምንድን ነው? በቃ ይቅርታ አድርግልኝ። እኔ ምን አደረኩሽ? አሚር ይቅርታ አድርግልኝ። በቃ እኔ እንድትሆን ስለፈለኩ አሚር ተረጋጋ። በቃ እኛም እንድታውቅ ካሁን ነው ነገር እቺ ልጅ ዞር አድርጉልኝ። በረግ አሚር ረፍ አሚር። እሺ የለም ታመልጩ ትይዙ አሚር ረፍ አሚር ረፍ ቤቲ ረፍ አሚር ረፍ
አረፈት ፍተሽ ምን ማለት ነው? አንቺ ልጅ ማለት ልጅ በቃ ያለ መተጁ መጀመሪያ ያረሽው ነገር ከዚህ ውጪ ነው መጣላት አለበት እኮ መጣላት አለበት እንዴ ዲገዛ አምጫ አሚር ተረጋጋ እኮ ሳይመን ተረጋጋ አንተ ያማ በዚህ ነገር ተረጋጋ ልጅ ዞር በል እኮ ስራፍ አይሆንም አሚር በቃ ለጋው አሚር አንተ ማን እንደዚህ ጭራሽ እኮ እውነቷን እንድታወጣ እኮ የምታረጋና ወደዚህ ነው ያማል እንዴ እኔ አለቃት ምችል ልጅ እኮ ተረጋጋ አሚር ታውስ በቃ አሚር ምን ተረጋጋ ተቀልበው ልጅ ልጅ ገላታለሁ በቃ አሚር ተፈጥሮና እንሂዳውን እቺ ልጅ ነው ያለቃት ይኸውልህ አሚር ካሁን ማወቅ ራሱ አንድ ነገር ነው ገባ ከዚህ እንድትርቅ ያደርጋል ከዚህ ራቅ ማለት በመካከል ነው ገባ አይደል ስለሽ ነው በድንጋይ ለችግር ውስጥ ተከባረን አሚር በእናትህ ይዘህ ነው እንሂዳለን የኔ ዘረም እንሂዳው አላውቅም ምን ይሆናል በቃ ማወቁ ትልቅ ነገር ነው ስሚ መስጊድ እንሂድ አሚር የለምትሄደው አሚር ቤቲ ነኝ በቃ ቤቲ ተይውና ነኝ ኧረ በስመ አብ ጭራሽ በዚህ በመርዝ በምን ያደረገች እኔ እኮ ማለት ነው ልጁ ልክ እንዳልሆነ አውቃለሁ በቃ አሚር ልክ አይደለም ምክንያቱም እኔ እንደ ጓደኛ ድሮ ያዳመጠኝ ነበረ እንደ ጓደኛ የሰማኝ ነበር አሁን ልክ አይደለም ሰሞኑን ተቀይሮብኛል በተለይ ከበእምነት በኋላ ቤት ከተከራየንላት በኋላ ተቀይሮብኛል ብዙ ነገሮችን ለመፍታት አሁን ራሱ ሊስታን መንገድ ሊመታት ይችላል ግን በእምነት በዛም ሆነ በዚህ ያደረገችው ነገር ልክ አይደለም አሚር ደግሞ በዚህ በኩል ደግሞ ራሱን እያወቀ አይደለም ስለዚህ በጣም ውድ ቤተሰቦች በጣም ከባድ ነገር የተፈጠረ ነው በጣም በተለይ ደግሞ በቤቲ ዙሪያም ደግሞ በጣም ችግር የተፈጠረ ነው በጣም እና በጣም ይከብዳል አሁን በኋላ ማስተካከል ያለብኝ ነገር ብዙ ነገሮች አሉ ምክንያቱም ዛሬ እውነት ወጣለች እኔ ለመስማት የቀፈፈኝ ነገር አሚር በመንገራት አሚር ቤቲ በማወቋ በጣም ደስ ብሎኛል እቺ ልጅ ለካ እንደዚህ ነው እያደረገች ዛሬ አሚርን ካደረገች በመርስ ነገር ከደሞ ላይ ደግሞ ተረኛ እኔና ቤቲ ነን ከዛ ወደ ቤተሰብ እያለ ይመጣል ማለት ነው እና በጣም ከባድ ነገር የተፈጠረ ነው ወደ ቤተሰቦች አሁን ሄጄ ያለው ነገር ማየት አለብኝ ወደ ቤተሰቦች ልሂድና አጣራ